ከታመጣ መጀመሪያ ከተደመጣ ይመጣል ሀብት በኢየሱስም የሀብት መንፈስ ይገልበጥ አይ ይቀጥ የምር ገለብጣ የምር አይ ማ እሺ በኢየሱስ ያባብዬ ነው ያባብዬ ሀብት በዚህ ነው የመጣው አራቅ ጌታ ታንቺ አባብዬ እንትን ነው ተቀበያት እንጂ አረ ቆይ ለምን ቆይ እየቃሉ ዛሬ ማለት አንችልም ዛሬ እንኳን ለፍልም ምን ማለት ነው ምንድነው ቆይ አንዴ እሺ ቆይ እናስረዳሽ እኮ እናስረዳሽ መጀመሪያ ይሄ ጫት እኮ የመጣው ከጠንቋይ ቤት ነው ሀብታም እንሆናለን አናምንም ተረጋጊና እናውራ ቆይ እናውራ ተረጋጊ ቆይ ሻንዴ ቆይ ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። ያው እንግዲህ ከሳምንት በኋላ ተመልሰን ተገናኝተናል። ያው ለመስቀል ነበር የተገናኘ ነው እና በሳምንቱ ዛሬ ተገናኝተናል። ዛሬ እንኳን ዝም ብዬ አልመጣሁም። በነገራችን ላይ እዚች ጋር ዛሬ ታውቃላችሁ ጠንቋይ ጋር ሄጄ ይሄን ሰሞን ጠንቋይ ጋር ባብዬ ጋር ስመላለስ ነበረ። ማለት የብዙዎቻችን እንትን ነው በቃ እንዲያልፍልን እንፈልጋለን። ግማሹ ይሰደዳል፣ ግማሹ ገንዘብ ከየት እንደማይመጣ አላቅም ይዝናናልና ይሄ ነገር ምንድነው ምናምን ብዬ እኔም ተነስቼ አባብዬ ጋር መሄድ ጀመርኩ። ታሪኩን ስነግራችሁ ነው። እና ጫት እሱ ይተፋልኛል እኔ እቀማለሁ ማለት ነው። ለሊት ሄዳለሁ እሱ ጋር ሄጄ ገዝቼ የሚያክል ጫት ገዝቼ ሄዳለሁ። ለኔ እቺን በጥቁር ፌስታ እቺን ይሰጠኛል ተፍቶ ምናምን ገብተህ ቃማለኝና ዛሬ ቤት ልቅም ወሰንኩኝ። ማለት ማሚ ተኑር አትኑር አላቅም፣ ግን በቃ ያልፍልናል ብዬ ነግራታለሁ። ታምናለች ብዬ አስባለሁ። እንዲያልፍልን ደግሞ ጠንቋይ ጋር ሄጄ አስጠንቁዬበታለሁ። የእንጫት ይሄን ከቃም ምን ካልን ያልፍልናል ብያት ቤት ገብተን ከሷ ጋር አብረን እንቀማለን። ቤተሰብ ደግሞ እኔ እንጃ እንዴት እንደሚሆን አላቅም። ማሚ በቃ የማይሆን ነገር ውስጥ ትገባለች ብዬ አስባለሁ። ይሄን ነገር ከኔ ይጠብቃለች ብዬ አላስብም። ምክንያቱም ብዙ ወጣቶች አሁን በጫት ሱስ ተጠቅተው ነው ያሉትና እንዴት አንተም ምን ሆነ ነው ምን በድዬ ነው ምናምን እኔ እንዲህ የምታደርገኝ ልትል ትችላለችና ብቻ ያን ነገር በኋላ ቪዲዮን እየሰራው የምታዩት ይሆናል። ቤተሰብ የትም እንዳትሄዱ ላይክ ሼር ሰብስክራይብ አድርጉ። ለእናንተ 1 ደቂቃ ነው። ልክ ቪዲዮ ሲጀምር ላይክ ታረጋላችሁ፣ ኮሜንት ታረጋላችሁ። ሰብስክራይብ ያደርግና ከዛም ቤተሰብ ይሆናል ማለት ነው። በቀላል መንገድ ነው። ለእናንተ 1 ደቂቃ ስራ ለኛ ብዙ ነገር ነውና ቤተሰብ ዛሬ ጫት ይዣለሁኝ። ማሚን በጫት አስቀማታለሁኝ። ሁለት ደግሞ ሰርፕራይዝ አረጋታለሁ። የሆነ ምሰጣት ነገር አለ። በጣም የምትመኘው ነገር ነው። ብዙዎቻችሁ እንደውም አይታችሁ ሆዴን ቆረጠኝ፣ ሆዴን ሞረኝ እንዳትሉ ምሰጣት የሆነ ነገር አለ፣ የሚቀመስ ነገር ነውና ያን ነገር አብረን ምን ይሆናል ቤተሰብ አብራችሁን ቆዩ። ወዳችኋለሁኝ። አሁን ቤት እንገባለን፣ ጅባችንን እናነጣጥፋለን፣ ጭስ እናጫጭሳለን፣ ቡና ካለ ቡና ይፈላል። ከዛም በኋላ ምን እንደይፈጠር እናያለን። ሌት ጎስ እንሂድ እስቲ። ዛሬ ቃሚ ነኝ እንግዲህ እንዴት ነው ግን መስሎብኛል? ካሜራማን አሪፍ ነው። እንዲህ ያልኩ ነው ገባ ራሱ ፈጥጬ ማለት ነው። ከዚህ በፊት ያው ኢክሩን ማማጨቤን ፕራንክ ሰርቻታለሁ በዚህ ሙድ ቤታ ውስጥ። ዛሬ ደግሞ ቤቴ ውስጥ ነው ይሄን ፕራንክ የማደርገው። እና ቤተሰብ እንግዲህ ማሚ እኔ እንጃ ምን እንደምትለኝ አላቅም። እስቲ ሚጣ የበናትሽ እስቲ ጅባ አንጭልኝ በእናትሽ ውሃ ጅባ ምናምን አንጭልኝ። እዚህ ጋር ነው የምቀመው ዛሬ ማለት ማሚ የለችማ። ዋና እሷ ለመኖር አለ ጭጭጭጭ ሆናንቺ ዋንላለን ዛሬ አንቺ አቅልኝ ቅማለው ነይ እናቴ ያልፈልናል። 2018 ኛ ነው እዚህ ቡናውን አንቺ ትራሴን አንቺ ፈቻ ነው እንለው ነው ብለህ አንቺ እንትና አንቺ የጣን ነገር በሰመጀና ያ ውሃ አንቺ ስለበይ ውሃ ምናምን አንቺ እጣን አምጪልኝ። ሰንደል ወይ ለውስ ካለ ምናምን አንጭልኝ። ዛሬ ቃማለ እና ባብዬ እንደነገረኝ ከሆነ ይሄን
ተፍቶበታል። የሱ ተፍቶበት ምናምን ሰርቶበት በቃ ብሎ በቃ እንትን ያለው እኔ ምቀመውና እንግዲህ እስቲ ሀብት ይመጣ እንደሆነ እናያለን። ነይ ትቀሚያለሽ። ኧረ አንተ ጀበል ትቀም ነው እንዴ? አሁን ይባል ኧረ ጤነኛ ነህ? ኧረ ማሚ ትገለናለች። እሺ ነገር ነው ነይ የእውነት አለ ምን እያየሽ እንደ ጋራባ ነው ባልሽ። እሺ ጫት አለው የለም ጫት አለው ጫት ካሌለው ማሚን ፍራንክ ላደርጋት ነው። ለሷ የሆነ እቃ ይዤላ መጥቻለሁ። ፍራንክ ነው ማደርጋት። አንቺም እንደቃመ ሰው ቆይ ሰብሬ ልስጥሽ እንጂ አንተ ደስ እሺ ነኝ ግን ትገለኛለች እኮ ተነግረህ ምን ጋራባ ነው። ቪዲዮ አለ ደግሞ እዚህ ጋር እና ይሄን ያሽ እንደሚቀምሰው ምናምን እንደቃመሰው ምናምን ተደግፈሽ ፏቤ በትክክል ለቀመጫ እንደቃመሰው የሌላ ነገር ተቀመጪ። ይሄን ያዥ እሷ ሳትመጣ ቆየት እንደ ቆጣች። አይ ትንሽ ጥንት እየቆይታለች። አንቺ ወጣት ቆይታለች። ይሄ መጀመሪያ እንዴት አድርጎ ለማስተለሽ አሁን አባብዬ ጋር ነበር ቁጣ ከማን ነው አባብዬ? ጠንቋይ ልጅ ነበር እና ሀብት ሊመጣልኝ ነው 2018 ነው ባለ ሀብት ነው የምሆነው። በጠንቁልና በምንም ይምጣምና ገባሽ አንቺ ጥንቁልና ተላለች። ስንቱ የነ ከየት እንደማይመጣ በምን ታውቂያለሽ? መጨረሻ ላይ መሞት እንደሚቀር አልረሳህ እንደ መሞት ተርጂ አልነሳማኝ ለሰብኪ ነው መጣሽ። ትሄዳለሽ ወይስ ትቀመጫለሽ? በቃ ተቀመጭ። አባብዬ እንግዲህ እንደነገርከኝ ነው ይሄው አለ እንዳይደርቅ ይሄም ይሄ ግን ያው ከተመታ የለውበትም። አልሰማኩም። አንተ እኮ ነው ያስቀምከኝ። በርሶ መጀን እንግዲህ ይሄን ጫል ጀምሮ በርሶ መጀን አረቃሚ በእናትሽ ፋኖ ዛሬ ፋፍሽ ነው ዛሬ ፋፍሽ ነው በቃ ለተቀመጭ እኔ በእናትሽ ፋኖ ታንቺ አባብዬ እንትን ነው ተቀበያት አንቺ ቆይ ለምን ቆይ ዛሬ ማለት አንቺንም ዛሬ እንኳን ለፍልም ምን ማለት ነው? ምንድነው? ቆይ አንዴ እሺ ቆይ እናስረዳሽ እኮ እናስረዳሽ መጀመሪያ ይሄ ጫት እኮ የመጣው ከጠንቋይ ቤት ነው። ሀብታም እንሆናለን። ለምን እኔ ልቅም ነው? ቆይ ሀብት ነው እየረገጥሽ ያለሽው። በኋላ ቆጭሽ እኔ ሀብታም ቆይ አንዴ ተረጋጊና ማን ነው እናውራ። ተረጋጊና እናውራ። ወይኔ ጉዴ ተረጋጊና እናውራ። ቆይ እናውራ ተረጋጊ። ቆይ አንዴ ቆይ አንዴ እሺ ተረጋጊ። ቆይ እንደ ትልቅ ሰው እናውራ። አንዴ እሺ አንዳንድ ወይኔ ጉዴ ቆይ ሰሚያ አንቺ ጫቱ ነው እዚህ ባክሽ። ቆይ እሺ አንዴ ቆይ እሺ አንዴ ቆይ አንዴ ማሚ እኔን ትወጂኛለሽ? ቆይ አንዴ አዳምጪኝ። አንዴ ማሚ እኔን ትወጂኛለሽ እኮ አንዴ። እሺ አንድ ትልቅ ሰው እናወራ። አንቺ ይሄን አንቺ እባክሽ ይሄ ያባብዬ ነው። ይሄ ያባብዬ ነው። ወይኔ ንብረታችን አንቺ አምልጪ። ቆይ አንዴ ይኸው ሀብታሙን አትፈልጊም? ይኸው ሀብቱን በታተንሽው በሚሊዮን እኮ ነው። ቆይ አንዴ በሚሊዮን ወይኔ ጉዴ እኔ ማሚ አንዴ ላስረዳሽ። አንዴ ቆይ ነይ እንደ ትልቅ ሰው ቁጭ በይ። ነይ እንደ ትልቅ ሰው ቆይ አንዴ ነይ እንደ ትልቅ ሰው ቁጭ በይ እናውራ። እኔ በኋላ እቀማለሁ ይሄን እኔ ሚሊዮን ይሄ እኔ ሀብቴ ነው። ይሄ ሀብቴ ነው። ወይኔ አባብዬ አሁን ምን ይሉኛል? እሺ አሁን ምን ይሉኛል? ወይኔ አባብዬ ወይኔ በርሶ መጀን
ለምንድን ነው ማነሳው? ቆይ አንዴ በርሶ መጀን ዛሬ ይኸው ብሬ ወይኔ ሀብቴ ስንት ባለ ሀብት ነበር እኮ የምሆነው። ወይኔ ብሬ ዲሃ ባዳ የምታስቀሩ እኮ ሀብት ነው ወይኔ ሀብቴ እኔ ትማሬ ደመቃ እኔ እኮ ሀብታም ሆናለሁ ብዬ እኮ ነው ከጠዋት ማታ ነው ተምለው ወይኔ ጫት በርሶ ወይኔ እኔ እኮ ሀብት እኮ ነው ይሄ እኮ ሀብት ነው ሀብት ነው አንቺ ሀብታም ሆናችሁ አትፈልጊም ሀብት እኮ ነው እኔ ይሄን ቤት እኮ ፎቅ ነው የሚሆነው ምን በላው ስጋ ነው ምንም እኮ በቃ ሱሪሽን ለብሰሽ ቀጭ ያሻለሽ ሀብት ነው የት ላንሳ እኔ እዚህ ነው የምወድቀው ይኸው በቃ ሀብት ነው እኔ አልነሳም ወይኔ በርሶ መጀመ ወይኔ ገንዘቤ ወይኔ ሀብቴ እኔ ጠዋትና ማታ ምለፋው እኔ በቃ ደጎሽ ካሜራ አለ ይኸው ካሜራ አለ ፕራንክ ነው ወይኔ እናቴ ፕራንክ ነው እኮ አንቺ ልመቺና የመጣሽው በጠንቆላ የምታመጡት ነገር በጫት የምር አሁን ለሊት ተነስቼ እኮ ጠዋት የወጣሁት አባብዬ ጋር ሄጄ አሁን ይሄን በ400 ብር የገዛው ጫት ነው ያው ሚዲያ ይጃለው ያው እሱ ያየዋል ቪዲዮን ያየዋል እሱ እኔ ረጋጥኩት ወይኔ ሀብቴ በጫት ምንሰራ በየስም ረጋጥኩት ለሽ ፕራንክ ነው አንቺ አስደነገጥንሽ ያው አንቺ ቀመናል ካሜራማን ቀመናል ይኸው እሺ ነይ ቆይ ጫት ታውቂያለሽ ይኸው ገራባ ነው ምንድነው ይኸው ጫት አለው እኔ ጫት ሆነ አልቆነም ማለት ነው በዚህ የምሰራ ነገር ምንም ገራባ ቢሆን አላምነውም እሺ ፕራንክ እንዴ ያስደነገጣችሁ ፕራንክ ነው ይቅርታ ፕራንክ ነው ቆይ ከሁሉም ነገር ይቅርታ የምር ፕራንክ ነው የምሬን ነው አይ እኔ አሁን አንቺ ላስደነግጥሽ ነው እጣን አይደለም ጫቱን የከተት ነው ቆይ ይታለ እንኪያጂ አንዴ አለዘ የሆነ ነገር የሆነ ያመጣልሽ ነገር አለ ምን አለ የሆነ ነገር ምን መጣ ደግሞ ላንቺ ስጦታ ላኩልኝ እንዴ እነማ እናቃለቻ ነው ያው ላኩልኝ ተላቀ እንዴ ምን ተልኮ ይሁን ደግሞ አሁን ምን ተልኮ አረ ጅባዬን አላምን ምን አሁንም ቢሆን ናንቺ ጅባውን አስገቢ ምን ተላከልኝ ደግሞ ምንድነው ነገር መጀመሪያ እኛ ነታምኒንም እንዴ ያው ከትምህርት እንደመጣ እኮ ነው እኔ ራሴ ገባሁ እና ይሄ ጫስ አይበኝ አንዴ ስለዚህ አይደለም ጫስ ሰርፕራይዝ ቦርሳዬ ከነሱ በስማ በጣም የደከምንበት እኮ ነው የደከመበት ላይ ሳዝሽ ምን አንዴ አንዴ የደከመበት አንዴ ብቻ አይንሽን ጨፍኝ አንዴ ጊዜ ለራሴ ልጨፍኝ ለራሴ ጨፍኝ አይልሽ እንዳትገልጥ ነው ይጠብቃታል እንዳታይ አያይሽ አይደለም አራያ አይደለም ህፃንም እንደኛ አባብዬ ያመጣው ነገር አለ እሺ በየቱን ያባብዬ ነው ያባብዬ ሀብት በዚህ ነው የመጣው ጌታ አሁን ማለት ያባብዬ እንትን ነው አባብዬ ገለበጥኩት እኮ እሱ አይነሳም ይኸው ተገለበጠ እኮ እሱ ሲጀመር እኮ አይቀመሽም ሀብታም ነው በኢየሱስ ስም ይሄ ላይ ከተሰራ የት አመጣ መጀመሪያ ከት እንደመጣ ይመጣል ሀብት በኢየሱስ ስም የሀብት መንፈስ ይገልበጥ አይ የምር ገለበጣ የምር ይሄ እውነቴን ነው ጌታ ላንቺ ሰርፕራይዝ ነው ከገጠር የተላከልሽ ነው ከገጠር ነው ምን ያውቄ ነው ሲጀመር ከገጠር ከአያትሽ ቤት ነው እስቲ ማንነቱ ነው ጭቆ ነው እንዴ እና ጭቆ ነው በኢየሱስ እሷማ እናቴ ህይወት ነች እሷ ላይ እናቴ በስማ እንደ ማን ነው የሰራ እዛ ከገጠር ልኮልን እውነትም ከገጠር ነው ይሄ ነገር ቤተሰቦች በብዛት ወዳችሁ ይጫዋል ያልኩት ለዚህ ነው ይሄ ነገር ይናፍቃችኋል ከኢትዮጵያ ከወጣችሁ በኋላ እኔ ይሆን ነገር እኮ አይሆንልኝም ተመለስ ወደ ያባብዬ ነው ግን አላ ከጠንቋይ ቤት እኮ የመጣሁት ከየትም አምጣ መጣሽው እንዴት ነው የመጣሽው እንዴ በርግጫ በግራ ያ መጣ ሰምታል አባብዬ ጠንቋዩ አባብዬ አትልፋ ምንም ነገር አይሰራም
አይሰራም ብላለች። አይሰራም ረግጣለች። ምንም ከየትም ብመጣ ማቅታውት ባላለው እና ቤተሰብ ለዛሬ ነበረን አጉርሽኛ ነሽ አባብዬ ረብግ ድብን ይያል አንተን ብመጣ ባመጣልሽ ምን እንቼ ካተረ ምግብ ስታገኝ እኔን በቃ ላንቺ ነው ሲጀምር አይ በቃ የምር ላንቺ ነው እና ቤተሰብ ይሄን ለመስጠት ያልዞርኩን ነገር የለም ይሄው ይሄን ለመስጠት ይሄን አሳበብኩ ሁሌ ነው እንደምታስደነግጡኝ እኔ አባብዬ ስትሉ እና አይ እኔ ጠንቋይ ምናምን ያልኩት እሷን ፕራንክ አረግጬ በቀላል አልሰጣትም ብዬ ነው በጣም ነው የምትወደው ይሄን ነገር ብዙዎቻቸው ያው ብዙ ጊዜ አይዘጋጅምና የባህል ጊዜ ምናምን ይዘጋጃው እና ይሄን ነገር ለሷ ልሰጣት ብሎ አይደለም የሚበላ ይሄን ሁሉ ተቃጭቆ ለማምጣት ዞርኩ ጫድጄ ምናምን ግን አይ ብቅማው ምን ትይኛለሽ? ኧረ በስመ አብ አንዴ ብትቀም ማለት ነው እኔ እንጃ የሚያደርገው ነው እንኳን ለመቃም ግቤ ቢደርስ ማለት ነው። ያው ሰምታችኋል ቀደም ነግሬያችኋለሁ ከዚህ በፊት ቅም ያላቅምና ብትሰማ እኔ እንጃ ምን እንደምትለኝ ያልኳችሁ ነው። በሱስ በጫት ያበደ አንተን ጭንቅላቱን የለቀቀ ከሰው በታች የሆነ ማለት ነው። ለዛ ነው ጫት መጥፎ ነው በጣም መጥፎ ነው ቤተሰብ እና ለዛሬ የነበረን ቪዲዮ ይሄን ይመስላል። ምን ተሰማሽ ግን? አይ መጀመሪያ ጫት ምናምን ስታይ ደነገጥኩኝ። እኔማ እንደው ፈልጥ ነበረ ወጥፈለጥ ከዚህ ውሃ ትርትር ብዬ ነበረ ግን ስለምትወደና የራራውልህ ሲያው ገራባም አይን የለው ገራባ ነው እንጂ አለቀም ይገኝ ነበር። ሁለተኛ ስለ ይሄ ጫት ምናምን ጦንቃ አባባ ፈጣሪ ብቻ ነው በቃ ፈጣሪ ብቻ ነው። ጦንቃይ ሰው ነው ውሸታም ጦንቃይ ከሰው ብር እየሰበሰበ ይሄ ሀብት ይመጣል ብሎ የሚዋሸው እና በቃ እንዴ ነው ደንግጠሻል? ቅድም ደነገጥኩ። አሁን ደግሞ ጭኮ ሳይሆን ተመለሰልብኝ። በቃ ይሄ ላንቺ ነው ቀስ እያልሽ እንጂ ምንድነው በቃ አረ በቃ እና እንጂ ነው ረገጥሽው። አኔ ረጋጥኩ እንደዚህ ደግሞ የሚጣለት መቻት ልጅ ታው ከትምህርት ቤት መታ ነው እንደዛ ምታረቅ ማለት ነው። እኔ እደበድባታለሁ። ተደባዳቢ ነበርሽ እንዴ ነው ሰላም እስቲ እንዲያዝ በቃ እንሰናበታቸው። እሺ ሳልመታ ሳልደበደብ እንግዲህ ያው ጨርሼዋለሁ። ለዛሬ ነበረን ቪዲዮ ይሄን ይመስላል። ያው ሰሞኑን እየጠፋን ነበረ በዓልም ነበረ ተመልሶ ደግሞ የኢሬቻ እንትን በዓል ላይ ደርሰናልና ያው እንግዲህ ያው አልመቻች ብሎን ነው በነገሮች አለመመቻቸት ነውና የጠፋነው። ከዚህ በኋላ እስቲ ለመምጣት እንሞክራለን። እናንተም ደግሞ ይሄ ቪዲዮ ማዘርን ለማስጨነቅ ማለት ማሚ እንድደነግጥ ምናምን ቫይራል አውጡት ይሄን ቪዲዮ። ከዛም በኋላ ሰው ፊት አዋራድከኝ ማለት አይቀርምና ቪዲዮ ላይክ አርግታችሁ ጀምሩ። የተሰማችሁ ምንም ነገር ይሁን ኮሜንት ሳታረጉ እንዳትወጡ። ላይክ ሰብስክራይብ ሼር አድርጉትና ማሚ እስቲ በዚህ ቪዲዮ ቫይራል አውጥተን ማለት ነው እንትን እንላታለን እናስደነግጣታለን። እቲ ነገር አለሽ ምለው ነገር ምንም የለም። በጣም ደነገጥኩኝ ደክሞኛል። ሌላስ ምለው ነገር የለም። ደነገጥኩኝ አባባ ምናምን ጫስማል እናውን ይሄን እየበላሽ ተዝናኝ። አዎ ዝናናለሁ። ቻው ያቸው ቻው በቃ እናመሰግናለን። ቻው እንወዳቸዋለን። ቻው ይሄው ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማጡ ነው የጇን ቅሳቱ ውበቷ ስስተማው ካንጀቷ ሁሉ ለልጅ ማለቷ የተዋት ማታ ጸሎቷ